የቦንጋ ዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን ከ1400 በላይ ተማሪዎችን ለአራተኛ ዙር በታላቅ ድምቀት አስመርቋል። ከተመራቂዎች መካከል 1266ቱ በመጀመሪያ ዲግሪ ሲሆኑ 140 ተማሪዎች በሁለተኛ ዲግሪ የተመረቁ መሆናቸው ተገልጿል። በእለቱ ከፍተኛ ውጤት ላስመዘገቡ ተማሪዎች የዋንጫና የሜዳሊያ ሽልማት ከእለቱ የክብር እንግዶች ተበርክቶላቸዋል። በምረቃው ስነ ስርዓት ላይ የፌደራል ከፍተኛ የስራ ኃላፊዎች፣ የዩኒቨርሲቲ ቦርድ አመራሮች፣ የተመራቂ ወላጆችና ጥሪ የተደረገላቸው እንግዶች ተገኝተዋል። ውድ የካፋ ቴሌቪዥን ተመልካቾቻችን በዛሬው ፕሮግራማችን የቦንጋ ዩኒቨርሲቲ በተለያዩ ትምህርት መስኮች ያሰለጠናቸውን ከ1400 በላይ ተማሪዎችን ለአራተኛ ዙር በታላቅ ድምቀት ባስመረቀበት መድረክ ላይ ተገኝተን ለዛሬ ያዘጋጀነውን ፕሮግራም ይዘን ቀርበናል። አብራችሁን ሁኑ። ዶክተር መኩሪያ ኃይሌ የኢፌድሪ ሲቪል ሰርቪስ ኮሚሽነር እና የዕለቱ የክብር እንግዳ ክቡር ፕሮፌሰር ክፍሌ ወልደ ሚካኤል የቦንጋ ዩኒቨርሲቲ አስተዳደር ቦርድ ምክትል ሰብሳቢ፣ ክቡር ዶክተር ዘሪሁን ከበደ የቦንጋ ዩኒቨርሲቲ አስተዳደር ቦርድ አባል፣ ክቡር አቶ እንዳሻው ከበደ የከፋ ዞን ዋና አስተዳዳሪና የቦንጋ ዩኒቨርሲቲ ቦርድ አባል፣ ክብርት ዶክተር ሉሊት ጥላሁን የቦንጋ ዩኒቨርሲቲ አስተዳደር ቦርድ አባል፣ ክቡር ዶክተር ዋቆ ጉቱ የሚዛን ቴፒ ዩኒቨርሲቲ ፕሬዝዳንት፣ ክቡር ዶክተር ግርማ ጥላሁን የሚዛን ቴፒ ዩኒቨርሲቲ የምርምርና የማህበረሰብ አገልግሎት ምክትል ፕሬዝዳንት፣ ክቡራን ከአሜሪካ የመጣችሁ የዩኒቨርሲቲ ተመራማሪዎች፣ ፕሮፌሰር ስቴቨን ብራንዲት from the University of Florida፣ ክብር ፕሮፌሰር ኤልሳቤት ከስትሮይ ብሩክ ዩኒቨርሲቲ ኒውዮርክ፣ ክቡራን ከራሽያ የመጣችሁ ወይዘሮ ኦክሳና ማዮርባና ወይዘሮ ታቲያና፣ ዶክተር አሌክሳንደር፣ ክቡራን የአዲስ አበባ ዩኒቨርሲቲ ተመራማሪዎችና ምሁራን ዶክተር አለማየሁ ተክለማርያም፣ ዶክተር ግርማ ገዛኸኝ፣ ዶክተር መካሻ ካሳዬ፣ ዶክተር በፈቃዱ ዘለቀና ዶክተር ታምራት ዋሲሁን፣ የተከበራችሁ የደቡብ ምዕራብ ኢትዮጵያ ክልላዊ መንግስት ከፍተኛ የሥራ ኃላፊዎች፣ የተከበራችሁ የከፋ፣ የቤንች ሸኮ፣ የምዕራብ ኦሞ፣ የሸካ ዞን፣ የደውሮ ዞን እና የኮንታ ዞን ዋና አስተዳዳሪዎች፣ የተከበራችሁ የዩኒቨርሲቲያችን ምክትል ፕሬዝዳንቶች፣ የኮሌጅ ዲኖች፣ ዳይሬክተሮች እና ስራ አስፈጻሚዎች፣ የተለያዩ የሥራ ዘርፍ ኃላፊዎች፣ መምህራንና የአስተዳደር ሰራተኞች፣ የተከበራችሁ የተመራቂ ተማሪዎች ወላጆች፣ የተከበራችሁ የዚህ ደማቅ ባለቤት የሆናችሁ እጩ ምሩቃንና ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ጥሪያችንን አክብራችሁ በ2016 ዓም የቦንጋ ዩኒቨርሲቲ ተማሪዎች ምረቃ ስነ ስርዓት ላይ ስለተገኛችሁ በራሴና በዩኒቨርሲቲው ስም ከልብ እያመሰገንኩ ሁላችሁም እንኳን በደህና መጣችሁ፣ ሁላችሁንም እንኳን ደስ ያለን ለማለት እወዳለሁ። ከዓመታት በፊት ከተለያዩ የሀገራችን ክፍሎች ወደ ዩኒቨርሲቲያችን ከመጣችሁበት ቀን ጀምሮ በዩኒቨርሲቲ ቆይታችሁ ውጫዊና ውስጣዊ ፈተናዎችን ተቋቁማችሁ የመጣችሁለትን መሰረታዊ የእውቀትና የምርምር ዓላማ በትጋት በመከታተል በስኬት አጠናቃችሁ ለዛሬው የምረቃ ቀን ስለደረሳችሁ በድጋሚ እንኳን ደስ ያላችሁ እያልኩ የተከበራችሁ የተመራቂ ወላጆችና ቤተሰቦች ልጆቻችሁ ዛሬ የደረሱበት ደረጃ ላይ እንዲደርሱ በተለያየ መንገድ ያደረጋችሁት ቤተሰባዊ ድጋፍ ደማቅ ፍሬ በማፍራቱ እንኳን ደስ ያላችሁ ለማለት እወዳለሁ።
ቦንጋ ዩኒቨርሲቲ በዛሬው ዕለት በተለያዩ ትምህርት መስኮች ያሰለጠናቸውን በመደበኛ ቅድመ ምረቃ ወንድ 778 ሴት 332 በድምር 1110 እና በመደበኛና በተከታታይ ድህረ ምረቃ መርሃ ግብር ወንድ 116 ሴት 24 በድምሩ 140 ተማሪዎችን የሚያስመርቅ ሲሆን ከአጠቃላይ ተመራቂ ተማሪዎች በቅድመ ምረቃ 30.36% እና በድህረ ምረቃ 20.69 የሚሆኑት ሴቶች ናቸው። ዩኒቨርሲቲው በ2016 ዓ.ም የከፍተኛ ትምህርት የመውጫ ፈተና ላይ 869 ወንድና 400 ሴት በአጠቃላይ 1269 ተማሪዎችን አስፈትኖ ወንድ 778 ሴት 332 በድምሩ 1110 ተማሪዎችን ይህም ማለት 87.47% የሚያህሉ ተማሪዎችን ማሳለፍ ችሏል። ተማሪዎቹ በሁሉም የትምህርት መስኮች በእውቀት በአመለካከትና ክህሎት ልቀው በመገኘት በሀገር አቀፍና ዓለም አቀፍ ገበያ ውስጥ ብቁ ተወዳዳሪ ሆነው እንዲገኙ ከመደበኛው ፕሮግራም ውጪ ከ7 ወራት ላላነሰ ጊዜ ቦንጋ ዩኒቨርሲቲ ተማሪዎችን በበቂ ሁኔታ አዘጋጅቶ ተማሪዎች የመውጫ ፈተናውን እንዲወስዱ በማድረጉ ይህ ውጤት ሊመዘገብ ችሏል። የዛሬውን የቦንጋ ዩኒቨርሲቲ ተማሪዎች ምረቃ በዓል 3 ዋና ዋና ምክንያቶች ልዩ ያደርጉታል። ዩኒቨርሲቲያችን ስራ ከጀመረበት ወርሃ ታህሳስ 2010 ዓ.ም ጀምሮ 3ቱን የከፍተኛ ትምህርት ተልዕኮዎች በሚገባ በመረዳት በአካባቢው ያሉትን እድሎችና ተግዳሮቶችን በመለየት የአካባቢውን ጸጋ በመጠቀም በርካታ እድሎችን በማስመዝገብ ከሀገራችን ርዕሰ ብሔርና ጠቅላይ ሚኒስትር ዕውቅና ሽልማትና ማበረታቻ አግኝቷል። ስኬት፣ ሽልማትና ዕውቅና በቀጣይ ጊዜ የበለጠ በመትጋት ተጨማሪ ለውጥ ለማምጣት የተሰጠ ኃላፊነት መሆኑን የሚረዳው የቦንጋ ዩኒቨርሲቲ ማህበረሰብ ቀድሞ እንዳስቀመጠው መሪ ቃል በጋራ እንችላለን መንፈስ ሌት ተቀን በመስራት ባስመዘገባቸው ውጤቶች 3 ታላላቅ ስኬቶችን ማስመዝገብ ችሏል። አንደኛው የቦንጋ ዩኒቨርሲቲ ማህበረሰብ በፈቃደኝነት ከ1 እስከ 6% ከደመወዝ በመቁረጥ ከ50 በላይ የሚሆኑ አረጋውያንን በቋሚነት እየደገፈ ቢሆንም ቁጥሩን ወደ 104 በማድረስ አረጋውያኑን በአንድ ማዕከል በማሰባሰብ የሚያስፈልጋቸውን እንክብካቤ ለማድረግ የጋራ መኖሪያ ቤት በጥቂት ሀገር ወዳድ ዲያስፖራዎች በዩኒቨርሲቲው ግንባታ ላይ የተሰማሩ ተቋራጮችና በዩኒቨርሲቲው ማህበረሰብ የገንዘብ ድጋፍ በመገንባት ያስመረቀ ሲሆን ይህን ተከትሎ ፕሬዝዳንቱ በሩሲያ ዩኒቨርሲቲዎች በነበራቸው ጉዞ ዩኒቨርሲቲውን ባስተዋወቁበት ወቅት በአካል ዩኒቨርሲቲውን እና በዩኒቨርሲቲው በሁሉም ዘርፍ የተሰሩ ስራዎችን ለመጎብኘት የመጡ አካላት የአረጋውያኑን መኖሪያ ግንባታ በተመለከቱበት ወቅት ክሊኒክም እንደሚገነባላቸው ተነግሯቸው ነበር። የፓን አፍሪካን ፐብሊክ ፕራይቬት የልማት አጋርነት ድርጅት ዋና ስራ አስፈጻሚ ወይዘሮ ኦክሳና ማዮርባ በሀገራቸው ሩሲያ በአንድ ጊዜ 2000 ክሊኒክ የመገንባት ልምድ እንዳለ ገልጸው እንደ ሀገር እንድናቅድ ሐሳብ ሲያነሱ ቦንጋ ዩኒቨርሲቲም 2000 ፓራሜዲክ ሚድዋይፈሪ ክሊኒክ በመላው ሀገራችን መገንባት የሚያስችል ፕሮጀክት ንድፈ ሐሳብ በአጭር ጊዜ ውስጥ አዘጋጅቶ ሰነዱም ተቀባይነት አግኝቶ ለእናቶችና ህፃናት አገልግሎት የሚውል 2000 ፓራሜዲክ ሚድዋይፈሪ ክሊኒክ በፓን አፍሪካን ፐብሊክ ፕራይቬት ፓርትነርሺፕ ዴቨሎፕመንት በሚሸፈን 250 ሚሊዮን የአሜሪካ ዶላር ወጪ ለማስገንባት የሚያስችል የአራትዮሽ ስምምነት በተፈራረምንበት ወቅት መሆኑ ልዩ ቀን ነው ልዩ
ተማሪዎች፣ ወላጆች እና ቤተሰቦች፣ የተከበራችሁ የዚህ ደማቅ በዓል ባለቤት የሆናችሁ ውድና እንቁ ተመራቂዎች፣ ክቡራትና ክቡራን ውድ እጩ ተመራቂዎች፣ ከሁሉ አስቀድሜ በዚህ ደማቅ በሆነ የምረቃ በዓል ላይ እንድገኝና መልእክት እንዳስተላልፍ በመጋበዜ በራሴና በመስሪያ ቤቴ ስም የተሰማኝን ደስታ እየገለጽኩ ሁላችሁም እንኳን ለዚህ በዓል አደረሳችሁ፣ እንኳን ደስ አላችሁ ማለት እፈልጋለሁ። ውድ ምሩቃን፣ በዩኒቨርሲቲ ቆይታችሁ የገጠማችሁን የተለያዩ ውጣ ውረዶችና መሰናክሎች ተቋቁማችሁ የሰነቃችሁትን መሰረታዊ ዓላማ ለማሳካት በትጋት በመስራታችሁና በስኬት አጠናቃችሁ ለዛሬው የምረቃ በዓል ቀን በመድረሳችሁ በድካሚ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ። የተከበራችሁ የተመራቂ ወላጆችና ቤተሰቦች፣ ልጆቻችሁ ዛሬ የደረሱበት ደረጃ ላይ እንዲደርሱ ላደረጋችሁት ሀገራዊ ተልዕኮ የመወጣትና የወላጅነት ድጋፍ በጋራ ላየነው እንደዚህ አይነት ያማረ ውጤት በማስገኘቱ እናንተም እንኳን ደስ አላችሁ ማለት እፈልጋለሁ። ዩኒቨርሲቲው ውድ የቦንጋ ዩኒቨርሲቲ ፕሬዝዳንት፣ መምህራን፣ መላው የዩኒቨርሲቲው ማህበረሰብ የዛሬው የተማሪዎች የምረቃ በዓል የልፋታችሁ ውጤት በመሆኑ እንኳን ደስ አላችሁ፣ ምስጋና ይገባችኋልና ኢትዮጵያ ሀገራችን ታመሰግናችኋለች። ዩኒቨርሲቲው ዛሬው ዕለት በተለያዩ የትምህርት መስኮች ያስጠናቸውን በመደበኛ ቅድመ ሁኔታ 1110 በድህረ ምረቃ ማስተርስ መርሃ ግብር 140 ተማሪዎች በድምሩ 1250 እያስመረቀ ነው። ቦንጋ ዩኒቨርሲቲ አራተኛ ትውልድ ሆኖ በ2016 በዚህ የምረቃ በዓል የከፍተኛ ትምህርት የመውጫ ፈተና 1269 ተማሪዎች አስፈትኖ ዛሬ በመደበኛ ቅድመ ምረቃ የሚመረቁትን 1110 87.47% በማሳለፍ በመቻሉ ይህ ታዳጊ ዩኒቨርሲቲ ለአመራሮቹ፣ ለተማሪዎቹና ለመላው የዩኒቨርሲቲው ማህበረሰብ እንኳን ደስ አላችሁ ማለት እፈልጋለሁ። እኛም ቀደም ብለን መተን ከትላንት ወዲያ ለዚህ በዓል ለመመስከር ትላንትና አጠቃላይ የተሰሩ የነበሩ ስራዎችን በአካል እንዳየነውና እንደተረዳነው በአካባቢ ያሉትን እድሎች በማጥናትና የማልማት አቅሙን በማገናዘብ ፋና ወጊ ስራ እየሰራ ስለመሆኑ መንግስትና በህዝቡ የተመሰከረለት እውነታም እኛም ተጨማሪ ምስክሮች ነን። የዩኒቨርሲቲው አመራር ማህበረሰቡ ለማሳተፍ በመሪ ቃላችሁ በጋራ እንችላለን ብላችሁ እንደተነሳችሁት አሁንም ለላቀ ውጤት እና ስኬት መረባረባችሁ እንድትቀጥሉ አደራ ጭምር መልእክት ማስተላለፍ እፈልጋለሁ። በአካል አይተን ካስደመሙን ጉዳዮች መካከል የአረጋውያን በቋሚነት እየደገፉ ለመሄድ የተደረገው ዝግጅት፣ በዘመናዊ እርሻ ያስመዘገባችሁትን ውጤት፣ የዩኒቨርሲቲውን ገጽታ ለመገንባት የተደረገው ጥረት፣ ለትምህርትና ለምርምር የምታደርጉት እንቅስቃሴ በአብነት ሊጠቀሱ የሚችሉ የምርምር ስራዎች እንደሆኑ በአካል አይተናል፣ እንመሰክራለን። ተመራቂዎች የዩኒቨርሲቲያችሁ የማህበረሰብ ችግር ለይቶ ለመፍታት
እያደረገ ያለው እውነተኛ ጥረት እንደተጠበቀ ሆኖ ከስራ ፈጠራ ጋር በተያያዘ ብዙ ፈጠራዎች በግቢው ውስጥ እያላችሁ የተመለከታችሁ ስለሆነ የግል ህይወታችሁን ለመቀየር ተጠቀሙበት ዘንድ በዩኒቨርሲቲው ስም አደራ ማለት እፈልጋለሁ። ቦንጋ ዩኒቨርሲቲ ኢንተርፕረነሪያል ስፕሪት በዓለም መድረክ ስሙ እየተጠራ ምሩቃኖቹ ስራ መፍጠር ካልቻሉ ዩኒቨርሲቲውን መልሶ እንደሚያስወቅስ ዘወትር ልታስታውሱት የሚገባ ጉዳይ ነው። በእኛም በኩል እንደ ፌዴራል ሲቪል ሰርቪስ ኮሚሽን በተቻለ መጠን በመንግስት መዋቅር ውስጥ ለጀማሪ ምሩቃን የሚሆኑ የሥራ መደቦች እንዲከፈቱ ጥረት እንደምናደርግ ላረጋግጥላችሁ እፈልጋለሁ። ወደፊት በመንግስት ሥራ ለመቀጠር ከሚያስፈልጉ መስፈርቶች አንዱ የህብረተሰብ አገልግሎት ወይም የበጎ አድራጎት ሥራ ስለሚሆን አሁን በዩኒቨርሲቲ ትምህርታችሁ እየተከታተላችሁ ያላችሁ ተማሪዎች ለዚህ ጉዳይ ትኩረት እንድትሰጡት በዚህ አጋጣሚ መጠቆም እፈልጋለሁ። ክቡራትና ክቡራን ውድ እጩ ተመራቂዎች፣ ቦንጋ ዩኒቨርሲቲ በማህበረሰብ አገልግሎት ዘርፍ በርካታ በማህበረሰቡ ላይ ለውጥ የሚያመጡ የጀመራቸውን አጠናክሮ እንዲቀጥልና የደቡብ ምዕራብ ኢትዮጵያ ክልላዊ መንግስትና በስሩ ያሉ ዞኖች ዩኒቨርሲቲው የጀመረውን ዘመናዊ እርሻና የማህበረሰብ አገልግሎት በፍጥነትና በብዛት እንዲስፋፋ ከዩኒቨርሲቲው ጋር ተቀናጅቶ መስራት እጅግ አስፈላጊ እንደሆነ እየጠቆምኩ የዩኒቨርሲቲው አመራሮችም የጀመራችሁትን ስራ አገራዊ ገጽታ የያዘ መምጣቱን ተገንዝባችሁ ከወትሮ በላቀ አፈጻጸም እንድትንቀሳቀሱና እንድትተጉ አደራ ጭምር በድጋሚ መልእክት አስተላልፋለሁ። በመጨረሻም የበዓሉ ባለቤቶችና ውድ ተመራቂዎቻችን በድጋሚ እንኳን ደስ አላችሁ እያልኩ ወደ ማህበረሰቡ ስትቀላቀሉ ከጥረታችሁ ጎን ለጎን መልካሙን ሁሉ ፈጣሪ ከጎናችሁ ሆኖ እንዲያመቻችላችሁና መልካሙን ሁሉ እንዲገጥማችሁ እመኛለሁ። አመሰግናለሁ። ወደ መካከለኛ ገቢ ካላቸው ሀገሮች ጎራ ለመሰለፍ አቅዳ በመንቀሳቀስ ላይ ብትሆንም እድገቷን ለማየትም ሆነ ለመደገፍ ያልፈቀዱ የውስጥና የውጭ ኃይሎች እልህ አስጨራሽና አደናቃፊ እንቅስቃሴ በሚያካሂዱበት ወቅት ላይ እንገኛለን። በሌላ በኩል ውድ ተመራቂዎቻችን ትምህርታችሁን የተከታተላችሁበት ወቅት ከፍተኛ የሆነ የትምህርት ስብራቶችን ለመጠገን መንግስት ከምንም ጊዜ በላይ ተግቶ በሚሰራበትና አጠቃላይ በትምህርት ዘርፍ የተለያዩ የሪፎርም ስራዎች የተሰሩ በሚገኙበት ወቅት ነው። መንግስት ብቁና በስነ ምግባራቸው የታነጹ ትውልዶችን ለመቅረጽ ብሎም ችግር ፈች የሆነ የትምህርት ስርዓትን ለማረጋገጥ የፈተና አስተዳደር ስርዓትን ከማዘመን አኳያ እጅግ በጣም አስነዋሪ ከሆነው ከኩረጃ የጸዳ እና በቴክኖሎጂ የተደገፈ እና ወጥ የሆነ የፈተና ስርዓት እየዘረጋ ያለ ቢሆንም አሁንም አልፎ አልፎ ተግዳሮቶች፣ ውስንነቶች ይስተዋላሉ። ይሁን እንጂ ሀገራችን በለውጥ ሂደት ውስጥ እንደመሆኗ በልዩ ልዩ መስኮች የሰለጠነ የሰው ኃይል እንደሚያስፈልጋት በመታመኑ ወቅቱ እጅግ በጣም ፈታኝ ቢሆንም ዩኒቨርሲቲዎች በትምህርት ሚኒስቴር አስተባባሪነት የተጣለባቸውን ሀገራዊ ኃላፊነት ከመወጣት ወደ ኋላ አላሉም አይሉምም። ከነዚህ መንግስታዊ ዩኒቨርሲቲዎች አንዱ የሆነው የቦንጋ ዩኒቨርሲቲን መንግስት የጣለበትን ከፍተኛ ኃላፊነት በብቃት በመወጣት ዘርፈ ብዙ ተግባራት በማከናወን በብሔራዊ የመውጫ ፈተና እጅግ አስደማሚ በሆነ መንገድ 87.47
እንግዲህ ለራሳችሁ አጨብጭቡ። 87.47% በማስመዝገብ ይኸውና ዛሬ በተለያየ ሙያ መስክ ያሰለጠናቸውን 1110 በመጀመሪያ ዲግሪ 140 ተማሪዎችን በሁለተኛ ዲግሪ በድምሩ 1250 ተመራቂዎችን ወይም ተማሪዎችን አስመርቋል። በተጨማሪም ምንም እንኳን እድሜው አጭር ቢሆንም ይሄ እንግዲህ አራተኛ ጀነሬሽን ዩኒቨርሲቲ ነው። እድሜው አጭር ቢሆንም በዓለም አቀፍ ደረጃ አንቱታ ካተረፉትና ቀደምት ከሆኑት በሺዎች ከሚቆጠሩ ዩኒቨርሲቲዎች መካከል በሶስት ዋና ዘርፎች ማለትም በስራ ዕድል ፈጠራ፣ በዓለም አቀፍ ስጋት አስተዳደርና በተማሪዎች አገልግሎት አሰጣጥ ተወዳድሮ በተከታታይ በዘርፎቹ 10ኛ፣ 13ኛ እና 33ኛ በመውጣት አኩሪ ተግባራትን በመፈጸም ለሀገር ብሎም ለአህጉራችን ኩራት የሆነ ዓለም አቀፍ ተቋም መሆኑን አስመስክሯል። እንኳን ደስ አለን፣ እንኳን ደስ አላችሁ። በመሆኑም ስኬታችን ሁለንተናዊ በመሆኑ ባስመሰከረበት ማግስት ይህ የሆነ ስላለ ደስታችን እጥፍ ድርብ ሆኗል። ለዚህ ውጤት መመዝገብ ደከመን ሰለቸን ሳይሉ የተጉትን የዩኒቨርሲቲው አመራሮችና ሌሎች ባለድርሻ አካላትን በቦንጋ ዩኒቨርሲቲ አስተዳደር ቦርድ ስም ከልብ አመሰግናለሁ። ተማሪዎቻችንን እንደ ቤተሰብ በመንከባከብ የሚገባቸውን የንድፈ ሐሳብና የተግባር ትምህርት በመስጠት በእውቀትና በክህሎት አንጸው ለምረቃ እንዲበቁ ያዘጋጇቸው መምህራን ክብርና ምስጋና ይገባቸዋል። ወላጆች ልጆቻቸው ዘመናዊውን ትምህርት ቀስመው የሀገርና የወገን አለኝታ እንዲሆኑ በማስቻል ረገድ ያላቸው ሚናና የከፈሉት መስዋዕትነት በቀላሉ የሚገመት ባለመሆኑ ልዩ ምስጋና እና ክብረት ሊቸራቸው ይገባል። ውድ ተመራቂዎች፣ ይህች ዕለት ለእናንተ ልዩ ትርጉም ያላት በሕይወታችሁ ውስጥ ልዩ ትውስታ የምትፈጥር ነች። የዩኒቨርሲቲው ትምህርት እጅግ በጣም አስለፊና ጥረት የሚጠይቅ ነው። ሂደቱም ብዙ ውጣ ውረዶች ያሉበት ነው። ስለሆነም በሁኔታዎች መለዋወጥ ምክንያት የተከሰቱትን ተግዳሮቶች ተቋቁማችሁ በዛሬ ዕለት በዚህ ሁኔታ ለመመረቅ የበቃችሁትን በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን እላለሁ። በመጨረሻም በተማራችሁት ትምህርት ታግዛችሁ ሀገራችሁ በምትፈልጋችሁ ቦታ ተሰልፋችሁ ለእድገቷ የበኩላችሁን አስተዋጽኦ እንደምታቀርቡ በማመን መጪው ዘመን የሀገራችን ሰላም ተጠብቆ ሁሉም በፍቅርና በአንድነት ተባብሮ የሚኖርበት ሰላማዊ ሀገር እንድትሆን ልባዊ ምኞቴን በእኔና በቦንጋ ዩኒቨርሲቲ አስተዳደር ቦርድ ስም እገልጻለሁ። ፈጣሪ ሀገራችንን እና ሕዝቦቿን ይጠብቅ ይባርክ። አመሰግናለሁ። ልዩ ደስ የሚል ቀን ነው። እድሉ ስለሰጠኝ አመሰግናለሁ። ይሄን ውጤት ያው እኔ በእኔ ልፋት አምጥቻለሁ ብዬ አላስብም። ያው በድንግል ማርያም ቸርነት ነው፣ በሷ አማላጅነት ነው እንጂ እንደዚህ አመጣለሁ ብዬ ጠብቄውም አስቤውም ስለማላውቅ በእግዚአብሔር ቸርነት አምጥቻለሁ ማለት ግን ከዛ ባለፈ ተማሪዎች ከለፉና የጥረታቸውን ከተወጡ የማይደርሱበት ነገር የለም ብዬ አምናለሁ። ምክንያቱም የሰው ልጅ ዋናው ከለፋ ትልቁ ቦታ ይደርሳል ብዬ ስለማመን ማለት ነው። ስለዚህ በእግዚአብሔር ቸርነት ያው የሰው ተማሪ ጥረት አለ። ስለዚህ ማንኛውም ሰው ይሄን የሚያይ ሰው ከለፋ ከጣረ እግዚአብሔር ከረዳው የተሻለ ቦታ ከዚህም በላይ የተሻለ ቦታ መድረስ ይችላል ማለት ነው። ያው እንግዲህ ይሄን ይመስላል እንትናችን ደስ ይላል። የዛሬው ምርቃት አራተኛ ዙር እንትና ዋንጫ አሸናፊ በመሆን ደስ ብሎኛል። አመሰግናለሁ። ያው እኔም አነባለሁ ለፋለሁ፣ ግን በእግዚአብሔር ቸርነት ነው እዚህ የደረስነው። ያው ከአንደኛ ዓመት ጀምሮ ያው ሰዓትን በአግባቡ መጠቀም ነው ይሄን ከፍተኛ ውጤት እንዳመጣ ይሆንበት ማለት ነው። ስለዚህ የእረፍት ሰዓት እረፍት እናደርጋለን፣ የምናነበት ሰዓት እናነባለን፣ በጋራ እናነባለን። በአግባቡ እዚህ ደርሰናል፣ ግን በእግዚአብሔር ቸርነት ነው እዚህ የደረስኩት ነው የምለው። ልዩ
ደስ የሚል ቀን ነው። እኔ ተሞክሮ ማድረግ ያለባቸው ምንድነው በቃ የሚማሩበትን ዲፓርትመንት ሞር እንዲያውቁት እንዲጥሩ ነው ማለትም ሞር እንዲያውቅ ያን ዲፓርትመንት በጣረ ቁጥር ውጤቱ ራሱ ይመጣል ራሱ ሳይፈልገው ስለሚመጣ ስለዚህ ሞር የገባበትን በደንብ ወዶት ደስ ብሎ ኢንተረስቲንግ ሆኖ ከለፋና ከጣረ ሞር ለማወቅ ከጣረ ውጤቱ ራሱ ይመጣል እሱ ሳይጠብቀው ራሱ ሳይፈልግ ይመጣል ነው ማለት ስለዚህ ከለፋ ከጣረ የሚያስፈልገውን ነገር ሁሉ ዝግጅት ካደረገና ያው ፈጣሪም ደግሞ ሲጨመርበት ነውና እሱ ከጨመረበት የተሻለ ቦታ ይደርሳሉና ይሄን ቢያደርጉ ከዚህም በላይ ማሳካት ይችላሉ ብዬ አምናለሁ እንደራሴ ማለት ነው። እኔ ከዚህ በኋላ የሚማሩ ተማሪዎች ከኔ ልምድ የሚወስዱት ሰዓታቸውን በአግባብ ቢጠቀሙ እየተመረጠ ይሆናል። የሚያርፉበት ሰዓት አለ። የረፍት ሰዓታቸውን የረፍት ሰዓት እያደረጉ የሚያነቡበት ሰዓት ደግሞ አልባሌ ቦታ ላይ ባይውሉ ደስ ይለኛል እኔ እና ሰዓታቸው በተለይ ሰዓታቸውን በአግባብ ቢጠቀሙ ደስ ይለኛል። ልዩ ልዩ ደስ የሚል ቀን ነው። እግዚአብሔር ቢፈቅድ ያው እንግዲህ ሰው ያስባል እግዚአብሔር ይፈጽማል ይባልና ብዙ ያስቧቸው ነገሮች አሉ እነሱን ደግሞ እግዚአብሔር አሳክቶልኝ ለሀገሬም መጀመሪያ ከራስ ነው የሚጀምርና ለውጥ ለራሴን ለውጭ ቤተሰብ ከዛ ሀገር እያለ የሚሄዱ አሉ ብዬ አስባለሁ። እንግዲህ እሱን ደግሞ ወደፊት እንገናኝ ይሆናል አንድ መድረክ ላይ ያው እንግዲህ በፍታዊ መንገድ የተሻለ ደረጃ ደርሼ አገሬና ወገኔን መጥቀም ልዩ ልዩ ደስ የሚል ቀን ነው። ትምህርት ቆይታን በመመለከት በጣም አድካሚ ነበረ። ውጣ ውረዱ ምኑ በተለይ ሁለተኛ ዲግሪ ስለሆነ ሪሰርቹ ምኑ በጣም አድካሚ ነበረ። ግን በዚህ መሀል እኔ ደስ ያለኝ ነገር እዚህ ያለው ነገር ያው እንደ አዲስነቱ አይደለም። ዩኒቨርሲቲው ድጋፎች ክትትሎች በጣም ደስ ሲሉ ነበረ። ሁሉም ያው እንደ ተማሪ ሆኖ ነው መምህራኖች ጭምር ሲከታተሉ የነበሩ ነውና ቀድሞ የተሰራ አያየን ምን ሰራው ነገር እንኳን ባልነበረበት ራሳቸው ለኛ ሪፈረንስ እየሆኑ ለዚህ አብቅተውናሉ። በተለይ ሲኒየሮቻችን ወይንም ቀድሞ የነበሩ መምህራኖቻችን በዚህ አጋጣሚ በጣም እንደነቁ ነው መመሰገኑ እንደሆነ ነው ምነግሬ። በጣም ደስ በሚል ሁኔታ ነው ያሳለፍነው። ደስ ይላል። ያው ብዙ እውቀቶችን አገኝቻለሁ። በስራ ጭምር በብዙ ፕሮፌሽናል ትምህርቶችን አገኝቻለሁ። ከዚህ በበለጠ ብዙ ማህበረሰብን ማገልገል ስለሚፈልግ በዚህ ባገኘው እድል በጣም ብዙ እንደማገለግል እኔም ተስፋ አለኝ። ከዚህ በኋላ ላለው ነገር በጣም ከትላንቱ ይልቅ ዛሬ ብቁ ሆኜ ራሴን አገኝቻለሁ ብዬ ነው ማስበው። ነው እንደኛ አካባቢም ራስ ይወስናልና በተለይ ተመረኩበት ፊልድ ሞር እዚህ በደንብ አድርጌ እንዲሰራ የሚያነሳሳኝና የሚያደርገኝ ነው። ግን ያው ለመማር ምክንያት የሆነው ያ ነው። ህብረተሰቡ ያው ከዚህ በፊት ዝም ብሎ ተምሮ እንትን ከመሆን ያለፈ ሌላ ነገር የለም። ግን አንደኛ ዲግሪ ስማርም ጥያቄዎች ነበሩ በውስጤ እነኛን ጥያቄዎች ለመመለስ ያክል ነው ዛሬም እዚህ ገብቼ ለዚህ በቃውት ነውና አሁን ለምሳሌ ያው እንስሳ እርባታ ነው የተማርኩት ነውና ሰው ዝም ብሎ ብዙ ከብት እያለው ግን አንዳች ምርት አያገኝም። አሁን ግን የተረዳሁትና ትልቁ ነገር ምንድነው ትንሽ ከብት ይዞ ብዙ ገንዘብ እንዴት ማግኘት ይችላል፣ ብዙ ውጤታማ እንደመሆን ይችላል የሚለውን ነገር ለምሳሌ 10 ላም ኑሮት ከ20 ሊትር እንኳን በትክክል አያልብም። አንድ ላም ይዞ ግን 40 ሊትር ማግኘት ይችላል ወተት። ይሄን ቴክኒካሊ እንዴት ያልተማረውን አርሶ አደር አስገብቶ ወደዚህ ትራክ አስገብቶ ውጤታማ ማድረግ ይችላል በደንብ ስለተረዳው ከዛሬ ጀምሮ ነው ቆርጫለሁ። ከነገ ጀምሮ ወደ ስራ ነው የምንገባ የሚለውን ነው ይዘን ወጣ ነው። ለምሳሌ በግብርና ውስጥ ሆኖ በአኒማል ሳይንስ አሁን እኔ የመመረቂያ ጽሁፌን የሰራሁት እንደ አጋጣሚ በንብ ሀብት ነው። በንብ ሀብት የኛ አካባቢ በጣም ከፍተኛ የሆኑ ፖቴንሻሎች አሉ። ግን የንብ ሀብት ላይ የማር ኳሊቲ ላይ ሰርቻለሁ። ብዙ ነገሮችን እስከ ሆለታ ምርምር ማዕከል ሄጄ ሰርቼ ብዙ እውቀቶችን አገኝቻለሁ። ከዚህም በፊት ከነበረው ከልምድ ስራ የኛ ማህበረሰብ ሳይንሱን በጠበቀ ቴክኖሎጂን በተከተለ መልኩ እንዲሰሩ ለማድረግ ብዙ እውቀቶችን አገኝቻለሁ። በዛ ቀጥላለሁ ብዬም ተስፋ አደርጋለሁ። መጀመሪያ ለዛ በቃኝ አምላኬ ክብር ምስጋና ይግባለዋለሁ። ከዛ ቀጥሎ የረዱኝ ቤተሰቦች አሉ። በተለይ የተከበረች እናቴ ያለችኝ፣ ባለቤቴ ያለች፣ ወንድሞች አሉ። እነኝን በሙሉ እንኳን ደስ አላችሁ ለማለት ፈልጋለሁ። ከዛ ቀጥሎ ደግሞ እዚህ ግቢ ደፋ ቀና ስሉ የነበሩ መምህራኖች በሙሉ እንኳን ደስ አላችሁ። The World University Ranking for Innovation ባዘጋጀው የዓለም አቀፍ የዩኒቨርሲቲዎች ውድድር ፍሎሪዳ ላይ የተወዳደረ ሲሆን
በፍራንክሊን ዩኒቨርሲቲ ስዊዘርላንድ ሀገር በተዘጋጀው ኮንፈረንስ ላይ ይፋ በተደረገው የውጤት መግለጫ ቦንጋ ዩኒቨርሲቲ ከተወዳደረባቸው 6 ምድቦች በ3ቱ ቶፕ 100 ውስጥ በመግባት በአንተርፕረኒውር ስፒሪት 10ኛ፣ በክራይሲስ ማኔጅመንት 13ኛ፣ በስቱደንት ሰፖርት ኤንድ ኢንጌጅመንት 33ኛ በመሆን ባሸነፈበት ወቅት መሆኑ የዛሬውን የተማሪዎች ምረቃ በዓልን ልዩ ያደርገዋል። ሶስተኛው በቡና መገኛ ምድር ከፋ ላይ የተመሰረተው የቦንጋ ዩኒቨርሲቲ ተማሪዎች ራሱን አስችለው ስለ ቡና የሚማሩበትና የሚመራመሩበት በኢትዮጵያ የመጀመሪያ የሆነው ኮፊ ሳይንስ ትምህርት ክፍል ተከፍቶ በቅድመ ምረቃ ለማስተማር የተቀበላቸው ተማሪዎች በፕሮግራሙ የሚሰጠውን ትምህርት አጠናቀውና ተመዝነው ለመጀመሪያ ጊዜ 34 እጩ ተመራቂ ተማሪዎቻችን በሀገር አቀፍ ደረጃ የተሰጠውን የመውጫ ፈተና ወስደው ሁሉም 100% ባለፉበት ወቅት መሆኑ ምረቃውን ልዩ ያደርገዋል። እናንተ በቡና ሳይንስ ትምህርታችሁን ተከታትላችሁ በማጠናቀቅ የመውጫ ፈተናውን ያለፋችሁ የበኩር ልጆቻችን ሀገራችን የቡና መገኛ ሆና በዓለም ገበያ ያላት ድርሻ የሚጠበቀውን ያህል ባለመሆኑ በሰለጠናችሁበት መስክ ጠንክራችሁ በመስራት በቡና ምርትና ምርታማነት ላይ አዎንታዊ ተጽዕኖ በመፍጠር የሀገራችንን የቡና ምርትና ጥራት በማሳደግ ሙያዊ ግዴታችሁን እንደምትወጡና ለሀገራችን የኢኮኖሚ እድገት የበኩላችሁን አስተዋጽኦ እንድታበረክቱ በዚህ አጋጣሚ በራሴና በዩኒቨርሲቲው ስም ላሳስባችሁ እወዳለሁ። ከዚህ በመቀጠል በሶስቱም ዘርፎች ያሉትን ዋና ዋና ተግባራት እንደሚከተለው አጠር አድርጌ የማቀርብ ይሆናል። አንደኛ፣ በመማር ማስተማር ዘርፍ ቦንጋ ዩኒቨርሲቲ በ2030 እንደ አውሮፓውያን አቆጣጠር በተፈጥሮ ሀብት ጥበቃና አጠቃቀም በአፍሪካ ቀዳሚ ከሆኑት ከፍተኛ የትምህርት ተቋማት መካከል የመጀመሪያ ሆኖ የመገኘት ራዕይ ቀርጾ እየተጋ ያለ ዩኒቨርሲቲ ነው። ይህንን ራዕይ ለማሳካት በመማር ማስተማር፣ በምርምር፣ በቴክኖሎጂ ሽግግርና በማህበረሰብ አገልግሎት በርካታ ስራዎችን በመስራት ላይ ያለ ዩኒቨርሲቲ ሲሆን በ2016 ዓ.ም በመደበኛና ተከታታይ የቅድመ ምረቃና የድህረ ምረቃ መርሃ ግብሮች በቦንጋና ጌሻ ማዕከል በ6 ኮሌጆች በ42 ትምህርት ክፍሎች ከ10,000 በላይ ተማሪዎችን ተቀብሎ በማስተማር ላይ ይገኛል። ዩኒቨርሲቲው በ2010 ዓ.ም የመጀመሪያውን ባች ተማሪዎች በ4 ኮሌጆች በ14 ትምህርት ክፍሎች ተቀብሎ በማስተማር ጀምሮ ዛሬ በቅድመ ምረቃ በ6 ኮሌጆችና በ42 ትምህርት ክፍሎች በድህረ ምረቃ በ2 ኮሌጆች ማለትም በግብርናና ተፈጥሮ ሀብት ልማትና በቢዝነስና ኢኮኖሚክስ ኮሌጅ ተማሪዎችን ተቀብሎ ያስተማረ ይገኛል። በአካባቢው የከፍተኛ ትምህርት ተደራሽነትን ለማሳደግ እየሰራ ባለው ስራ በጌሻ ወረዳ በቀረበው የማህበረሰቡ ጥያቄ መሰረት በተከታታይ ትምህርት በቅድመ ምረቃ 3 በድህረ ምረቃ ፕሮግራም 2 ፕሮግራሞችን በመክፈት በቅድመ ምረቃ 125 ተማሪዎችን በድህረ ምረቃ ፕሮግራም ደግሞ 42 ተማሪዎችን በመቀበል እያስተማረ ይገኛል። በቡና ሳይንስ የትምህርት መስክ በቅድመ ምረቃ የተከፈተውን መርሃ ግብር በማሳደግ በቡና ላይ ተመራማሪዎችን ለማፍራት የሚያስችል እቅድ ተዘጋጅቶ የፍላጎት ዳሰሳ ጥናት ተደርጎና ካሪኩለም በማዘጋጀት በሁለተኛ ዲግሪ በኮፊ ሳይንስ 11 ተማሪዎችን ተቀብሎ ትምህርታቸውን አጠናቀው የመመረቂያ ጽሑፍ በማዘጋጀት ላይ ይገኛሉ። እነዚህ ተማሪዎች የመመረቂያ ጥናታቸውን አጠናቀው ሲመረቁ በዘርፉ ያለውን የተመራማሪዎች እጥረት በመቅረፍ በዘርፉ የምታየውን ጉድለት በመሙላት የበኩላቸውን አስተዋጽኦ ያበረክታሉ ተብሎ
ይታመናል። ቦንጋ ዩኒቨርሲቲ የቡና ሳይንስ ትምህርት ክፍል በመክፈት በመጀመሪያና በሁለተኛ ደረጃ ያስመዘገበውን ስኬት በማሳደግ ብቸኛ የፒኤችዲ ፕሮግራም ለማስጀመር በሴኔት አባላቱ በሙሉ ድምፅ አጸድቆ የቅድመ ዝግጅት ስራ ያጠናቀቀ መሆኑን በዚህ አጋጣሚ ስናበስር በታላቅ ደስታና ኩራት ነው። ዩኒቨርሲቲው ተማሪዎችን ተቀብሎ ማስተማር ከጀመረበት ጊዜ አንስቶ እስካሁን የዛሬውን ሳይጨምር በ3 ዙር ከ3000 በላይ ተማሪዎችን ያስመረቀና በሀገራችን የምታየውን የተማረ የሰው ኃይል እጥረት በመቅረፍ የበኩሉን አስተዋጽኦ ያበረከተ ዩኒቨርሲቲ ነው። ሁለተኛ፣ በምርምር ዘርፍ ቦንጋ ዩኒቨርሲቲ ገና ሲመሰረት በአካባቢው ምን አይነት እድሎችና ተግዳሮቶች እንዳሉ የዳሰሳ ጥናት ካደረገ በኋላ በለያቸው የማህበረሰብ ችግሮች ላይ ጥናትና ምርምር ሲያደርግ ቆይቷል። አሁን ባለው ሁኔታ የአካባቢውን ጸጋ ታሳቢ ባደረገ መንገድ 17 የምርምርና ልማት ፕሮጀክቶችን በመንደፍ በግቢ ባለ ቦታና በተለያዩ ወረዳዎች በተሰጠው መሬት የምርምርና ልማት ስራዎችን በመስራት ላይ ይገኛል። የእነዚህ ፕሮጀክቶች እውን መሆን 4 ትላልቅ ፋይዳዎች ያሉት ሲሆን አንደኛ፣ ለተመራማሪዎች ምቹ የተግባር ምርምር ማድረጊያ አውድ በመሆን ማገልገል። ሁለተኛ፣ የተማሪዎች የተግባር ትምህርት መማሪያና መለማመጃ መስክ በመሆን ተማሪዎች ንድፈ ሐሳብን ከተግባር በማዋሃድ በሚሰለጥኑበት የትምህርት መስክ የተሟላ ዕውቀትና ክህሎት እንዲኖራቸው ከማድረጉም በላይ ተማሪው ተምረው ስራ ፈላጊ ሳይሆኑ ስራ ፈጣሪ እንዲሆኑ በአመለካከታቸው ላይ አይነተኛ ተጽዕኖ መፍጠር ማስቻል። ሶስተኛ፣ ለማህበረሰቡ ዕውቀትና ቴክኖሎጂ ሽግግር ማሳለጫ ማዕከልና አራተኛ፣ ለተቋሙ የውስጥ ገቢ ማመንጫ በመሆን ከፍተኛ አስተዋጽኦ እያበረከተ ይገኛል። እስካሁንም ከእነዚህ የምርምርና ልማት ፕሮጀክቶች ውስጥ በተገኘ የውስጥ ገቢ ከ47 ሚሊዮን ብር በላይ ወጪ የእንግዳ ማረፊያ ሎጅ በዩኒቨርሲቲው ተገንብቶ በከተማው ያለውን የእንግዳ ማረፊያ ችግር በመጠኑም ቢሆን መቀነስ ተችሏል። በሌላ በኩል በዚሁ በተገኘ ገቢ ሌላ ገቢ የሚያመነጭ ኮሜርሻል ሴንተር በግቢ ውስጥ ተገንብቶ ለልዩ ልዩ አገልግሎት መስጫ እየተከራየ የውስጥ ገቢያችን እንዲያድግ ምክንያት ሆኗል። ሀብታሙ በላይ ይባላለሁ። ከአዲስ አበባ ነው የመጣሁት። ስሜ ታምራት እባላለሁ። ከሲዳማ ክልል ከሐዋሳ ከተማ ነው። ቦንጋና አካባቢዋ እጅግ ከስመጣም ከመግቢያው ጀምሮ ያለው አቀባበል ከተማ ውስጥ ቤርጎ ውስጥ እንደገና ታክሲዎች ኢቭኒፍ እነዚህ ባጃጆች ሁሉ ታሪፍ ባለማስከፈል ያደረጉት ትብብር የሰው ቀናነት እጅግ ደስ የሚልና ማራኪ ነው። በጣም የሚደነቅ የሚያስደስት በእውነት ሌላው ቦታ ተማሪ ብዙ ችግር ደርሶበት ሳይማር የቀረበት ሂደት ነው ያለው። ቦንጋ በእውነቴን ነው በቃ ምንም ነገር ችግር ሳይደርስባቸው ተማሪዎቹን እዚህ በማድረሱ በእውነት በጣም ነው የምናመሰግነው፣ በጣም ነው የምናከብረው። ጥሩ ሀገር ነው። የዩኒቨርሲቲው በጣም ጥሩ ነው። ፕሬዝዳንታቸው በጣም የሚከበርና በጣም በእውነት ሊመሰገን የሚገባው ሰው ነው እና በጣም ቦንጋ የሚመሰገን ሀገር ነው። የሰላም ሀገር ነው። የፍቅር ሀገር ነው። እኔ እንጃ እኔ አሁን ሁለተኛ ነው ስመጣ ወደዚህ የሰው አክብሮት ራሱ ለየት ያለ ነውና ቦንጋ በጣም ለየት ያለ የተመረቀ ሀገር ነው። ጥሩ ሀገር ነው። በዚህ ነው የምገልጸው። ብዙ ጊዜ ደስተኛ ሆና ነው ያው የተመረቀችው። የ4 ዓመት የዩኒቨርሲቲ ቆይታዋም እጅግ ደስ የሚል ያማረና ያው እንደ ቤተሰብ ኖራበት የወጣችበት ነው እና በዚህ አይነት መልኩ ነው ስትመጣ ደስተኛ ሆና ነው የምትመጣው። ስትመለስም ደስተኛ ሆና እየተመለሰች ለዚህ ምረቃና በዓል በቅታለች ማለት ይቀጥላል አለበት እምለው ልማቱ በተለይ ዩኒቨርሲቲው ዙሪያ ላይ ያየሁት ነገር የዛሬ 4 ዓመት አካባቢ ስመጣ ያ በሩ ሁሉ ቆርቆሮ አጥር ነበር የነበረው። አሁን ስመጣ ግን ልጄን ላስመርቅ ስመጣ በልዩ ሁኔታ ነው ያገኘሁት እና የዩኒቨርሲቲው ልማቱ ራሱ ስነ ስርዓቱ ራሱ ለየት ያለ ነው። ሌሎች ቦታ ካየኋቸው ዩኒቨርሲቲዎች በጣም የተለየ ነው ብዬ ነው የምለው። በመጨረሻ ለተልኳችን ስኬት
ትልቁን ድርሻ ለተወጡት ተቋማትና ግለሰቦች እንደሚከተለው ምስጋና ሳቀርብ ምስጋናዬን እንደምትጋሩ ተስፋ አደርጋለሁ። አንደኛ የከፍተኛ ትምህርት ተልዕኳችንን በውጤታማነት በመተግበር ራዕያችንን እንድናሳካ መመሪያ በመስጠት በመምከርና በማበረታታት ላደረገልን ከፍተኛ ድጋፍ የትምህርት ሚኒስትርን አመሰግናለሁ። ሁለተኛ ከመንግስት የሚመደብልንን በጀት በመመደብ የበጀት አስተዳደራችንን በመከታተልና በመደገፍ ላደረገልን ልዩ እገዛ የገንዘብ ሚኒስትርን ከልቤ አመሰግናለሁ። ሶስተኛ ለስራዎቻችን ስኬት የመዋቅር ጥያቄ ስናቀርብ የሚያስፈልጉንን በመፍቀድና እንድንደራጅ ሲያደርግ የነበረ የሲቪል ሰርቪስ ኮሚሽን በዕለቱ የክብር እንግዳችን የሚመራውን ይህንን ተቋም በሚከተለው አኳኋን ሳመሰግን ያለ እናንተ ድጋፍ ለዚህ ውጤት መብቃት አንችልምና በራሴ በቦንጋ ዩኒቨርሲቲ ስም እንዲሁም በታዳሚዎች ስም ከልቤ አመሰግናለሁ። አራተኛ የደቡብ ምዕራብ ኢትዮጵያ ክልላዊ መንግስት የከፋ ዞን አስተዳደር ሁሌም ከጎናችን ሆናችሁ የምንፈልገውን ድጋፍ ሁሉ ባታደርጉና አብረን መስራት ባንችል አሁን የደረስንበት ደረጃ ልንደርስ አንችልምና የክልሉን መንግስትና የዞኑን አስተዳደር ከልቤ አመሰግናለሁ። ደስታ መች ፈቅደ ንጹህ ነው አልከኝ ይህን ቀን ወደ ተገኝተ አንተ ፍጹም